ፊልሙ ማይክ ሃውል የተባለ የአደንዛዥ ሱሰኛን እያሳየን ይጀምራል። በምዕራብ ቨርጂኒያ የምትገኘው በላይመን ውስጥም የአንድ ሱፐርማርኬት ሰራተኛ ሆኖም እየሰራ ይገኛል። እየኖረ የሚገኘውም ፍቅረኛው ከሆነችው ከፊቢ ጋር ሲሆን በስራው ላይም የሚያገኛቸውን ትርፍ ሰዓቶችን በሙሉ የራሱን ኮሚክ ቡክ በመስራት ያሳልፍበት ነበረ። ይህም ኮሚክ ቡክ ደግሞ ወደ ጠፈር ስለሄደ ስለ አንድ ጉሬላ የሚያሳይ ነበረ። በዚህ ከተማ ውስጥም ማይክን ሊያዝናናው የሚችለው አንድና አንድ ነገርም እሱ ነበረ። ይሁን እንጂ ማይክ ሌላ ችግር ነበረበት። ይህም ደግሞ ላይመን ከተማን ትቶ መውጣት ነበረ። በየጊዜው ሲሞክር ማይሳካለትም ነበረ። ለመጨረሻም ከፍቅረኛው ፊቢ ጋር ለመዝናናት ከዛ ሊወጡ ባሰቡበት ሰዓት ላይ ማይክ በከባዱ ራሱን መታመምና መሰቃየት ይጀምራል። ይህም ለፊቢ የሚያበሳጫት ነገር ቢሆንም ማይክ ግን አስቦበት የሚያደርገው ነገር አልነበረም። ምክንያቱም ለመዝናናት ሲሄዱ ለእሷ ሊሰጣት አስቦ የነበረው ቀለበት ነበረው። ማይክ ከዛ በተጨማሪ እሱ ራሱን የማያውቀው አንድ ሚስጥር ነበረው። ይህም የሲአይኤ ሚስጥራዊ ነፍሰ ገዳይ መሆኑን ነበረ። ምንም እንኳን ትውስታውን በሙሉ ቢሰርዙበትም በቅርቡ ግን በፈጠሩት ድርጅቶች የሚገደል ይሆናል። ስለዚህም ማይክ በትንሿ ከተማ ውስጥ እንደተለመደው ስራውን ሲቀጥል በሲአይኤ ውስጥ ግን ትልቅ ችግር ተፈጥሮ ነበረ። ነባሯ የሲአይኤ ኤጀንት የሆነችው ላስደርም ባለችበት ከተደወለላት በኋላ ታፍጋይ የተባለ የሚጠራው ሚስጥራዊ ፕሮግራም እንደተጀመረ ይነገራታል። ቀጣዩ ታርጌታቸው ደግሞ ማይክ ሃውል ነበረ። ድምጹም በዚህ ስራ ላይ ጣልቃ እንዳትገባ ይነግራታል። ይሁን እንጂ ጣልቃ ማትገባበት ምንም አይነት መንገድ አልነበረም። ምክንያቱም ዋይዝማን ከሚባለው ፕሮግራም ላይ እንዲሳተፍ ብላ የመለመለችው እሷ ነበረች። ማታ ላይ ማይክ እና ፊቢ በጀርባቸው ተኝተው ኮከቦቹን መመልከት ይጀምራሉ። ማይክም እየጻፈ ስለነበረው ኮሚክ ቡክ የመጨረሻ ቻፕተርን ለሷ መናገር ይጀምራል። ይህ በእንዲህ እንዳለ ከነሱ ትንሽ ርቆ ግን አንድ የተጋጨ መኪና ነበረ። የእሳት አደጋ መኪናና ፖሊሶችም መጥተው እያነሱት ይገኛሉ። ማይክም ያንን ተመልክቶም ዛፉ ልክ መኪናውን እንዳስቆመው እሱም እሷን እንደዚህ እያስቆማት እንደሆነና ወደኋላ እየጎተታት እንደሆነ እንደሚሰማው ይነግራታል። ይሁን እንጂ እሷ ግን እሱ ዛፉን እንዳልሆነና እንደማያስቆማትም ትነግረዋለች። ላስደር ዜናው ከተነገራት በኋላ ዝም ብላ መቀመጥ አልቻለችም ነበረ። አዲስ የተሾመውን ኤጀንት የትስ ጋርም በመሄድ የታፍጋይ ፕሮግራም መሪ እሱ እንደመሆኑ ጥያቄዎቿን ታቀርብለታለች። በፕሮግራሙ ላይም የራሱን የበላይነት ለማሳየት ሲል የእሷን ነገሮች ለማበላሸት ማቀዱን ትነግረዋለች። የትስ ግን መደረግ ያለባቸውን ነገር እያደረገ እንደሆነና ማይክንም ገሎም የእሷን ፕሮግራም ሙሉ ለሙሉ እንደሚያጠፉ ይነግራታል። በቀጣዩ ቀን ማይክ አደንዛዥ ከሚሸጥለት ከሮዝ ጋር ሄዶ ይገናኛል። ቶሎ እንዲደርስም ብሎም ከስራ በጊዜ ነበር የወጣው። ሮዝም ከደረሰ በኋላ ማይክ ለፊቢ የፍቅር ጥያቄ ሊያቀርብላት ስለሆነ ለሱ የሚሆኑትን ርችቶች ይሸጥለታል። ማይክም ያንን ከተቀበለም በኋላም እንደተለመደ ወደ ስራው ተመልሶ ስራውን መስራቱን ይቀጥላል። ላስደርም ወደ ሱፐርማርኬት ውስጥ ከገባች በኋላ ልትገዛ የፈለገችውን ነገር ጠረጴዛው ላይ ታስቀምጥላታለች። ከዚያም አንዳንድ ትርጉም የማይሰጡ ቃላቶችን ዝም ብላ መናገር ትጀምራለች። ማይክም ያንን ሲሰማም ሴትዮዋ እብድ ትመስለዋለች። ይሁን እንጂ ላስደር ግን የተኛውን የማይክን ጭንቅላት በቃላቶቹ አክቲቬት እያደረገች ወይም እያነቃችው ነበረ። ነገር ግን አልሰራ ሲላት ተስፋ ቆርጣ ከዛ ትሄዳለች። ሁለቱም ምን እንደተፈጠረም የሚያውቁት ነገር አልነበረም። ነገር ግን ከጥቂት ደቂቃዎች በኋላ ማይክ ከሱፐርማርኬቱ ውጪ ላይ የሚገኙትን ሁለት ሰዎችን ይመለከታል። የሲአይኤ ነፍሰ ገዳዮች ስለመሆናቸውም ምንም የሚያውቀው ነገር አልነበረም። አንደኛውም ወደ እሱ ጋር ከቀረበ በኋላ እሱን ለማጥቃት ይሞክራል። ይሁን እንጂ ማይክ በማያውቀው መልኩ ግን የማያውቃቸውን እንቅስቃሴዎችን በመጠቀም ሁለቱንም በትንሽ ደቂቃዎች ውስጥ ይገላቸዋል። ለፊቢም በድንጋጤ ከደወለላት በኋላ ማንኪያውን ብቻ ተጠቅሞ ሰው እንደገደለ ይነግራታል። ፊቢም በሰማችው ዜናም ደንግጣም እንዴት ሊሆን እንደቻለ ጠይቋለች። እዛም ደርሰው ግን ምን ማድረግ እንዳለባቸው በሚያስቡበት ሰዓት ላይ ድንገት ወደ ቦታው ፖሊሶች ይመጣሉ። የትስም ሁለቱ ብቁ ነፍሰ ገዳዮቹ በማንኪያ ብቻ መገደላቸው ገርሞት ነበረ። ይሁን እንጂ ላስደር ማይክን አክቲቬት ማድረጓን ተጠራጥሯል። በዛው ከተማ ውስጥ መሆኗን ካረጋገጠም በኋላም የአየር ኃይል ኮማንደር የነበረውን ኦቲስን ሙሉ ከተማውን እንዲዘጋና እሷን ፈልጎ እንዲያገኝለት ይነግረዋል። ማይክ በሌላ በኩል ወደ እስር ቤት ይገባል። ይሁን እንጂ ይሄ የገላሱ ጥሩ አጋጣሚ ይመስላል። ምክንያቱም ገዳዮቹ ወደ ፖሊስ ጣቢያ መጥተው እሱን መግደል ለነሱ ከባድ ይሆንባቸዋል። ይሁን እንጂ አሁንም ግን ክሬንና ላውገር የተባሉ ሁለት ነፍሰ ገዳዮች እሱን ለመግደል ወደዛ መጥተዋል። ማይክም በተፈጠሩት ነገሮች በሙሉ ግራ ተጋብቷል። እነዛ ሰዎችም እሱን ለመግደል ለምን እንደፈለጉም አልገባውም ነበረ። ይሁን እንጂ ፊቢ ግን ከዚህ ቀደም ወደ ሱፐርማርኬት በመጣችውና እነዛን ቃላት በተናገረችው ሴት ላይ ትኩረቷን አድርጋለች። ስለሷም በደንብ እንዲነግራት ትነግረዋለች። ማይክም በደንብ ካሰበበት በኋላ ላስደር ከዚህ ቀደም የተናገረችውን እነዛን የማይገቡ ቃላቶችን አንድ ባንድ ማስታወስ ይጀምራል። ይህም እሱ ላይ ስለተፈጠረው ነገር ለራሱ ግራ እንዲያጋባ ያደርገዋል። ከዚያም ፖሊሱ ዋትስ ሁለቱንም መጠየቅ ይጀምራል። የማይክም የአደንዛዥ ተጠቃሚነትም ደስ አላሰኘውም ነበረ። ቢሆንም ግን ያ ሰዎችን እስከ መግደል የሚያደርስ ሊሆን አይችልም። ፊቢም ለሱ በመናገር ራሱን ለመከላከል ሲል ያደረገው እንደሆነ ትናገራለች። ቢሆንም ፖሊሱ ግን ወይ እናቱ ወይ ደግሞ ፍቅረኛው የመሆን ድርሻዋን እንድታውቅ ይነግራታል።
በድንገትም የፖሊስ ጣቢያው መብራትን በዛን ሰዓት ላይ ይጠፋል። ይሁን እንጂ ጄኔሬተር ስለነበራቸው ይነሳል። ፖሊሶቹም ወደሚታሰሩበት ክፍል ማይክና ፊቢን ከከተቷቸው በኋላ ነፍሰ ገዳዮቹ ወደ ፖሊስ ጣቢያ ውስጥ በመግባት ጥቃታቸውን ይጀምራሉ። ክሬንም ጥይቷን ሙሉ ክፍል ውስጥ ማርከፍከፍ ትጀምራለች። ላውገር በሌላ በኩል ወደ እስር ቤቱ ክፍል በመግባት እዛ የነበረውን ፖሊስ ይገለዋል። ይሁን እንጂ የማይክ ድብቅ ችሎታ ድንገት ይመጣና ላውገርን መፋለም ይጀምራል። ከዚያም ጥርሱን ከሰበረው በኋላም በእስር ቤቱ ክፍል ቆልፎበት ይሄዳል። ክሬንም ዋትን ልትገለው ባለችበት ሰዓት ላይ ድንገት በካሜራው ማይክና ፊቢ ሲያመልጡ ትመለከታለች። ከዚያም ወደ እነሱ መተኮስ ስትጀምር ግን ዋት እግሯን ከወንበሩ ጋር በካቴናው ያያይዘዋል። ይሁን እንጂ ወንበሩን እየጎተተችም ቢሆን ወደ እነሱ ቀርባ ቦምቡን ትወረውረባቸዋለች። ማይክ ግን ይዞት ድጋሚ ወደ እሱ ያወረውረዋል። በዚህ መልኩም ፖሊስ ጣቢያ ይፈነዳል። ክሬን ግን ከጉዳቱ ልትተርፍ ችላለች። ማይክም ወደ እሷ በመቅረብም እጆቹን ብቻ በመጠቀም ይገላታል። ላሰደር በዛው ከተማ ውስጥ ነበረች። መንገዶቹም በፖሊሶቹ ተዘጋግተው ስለነበረም ከዛ ማምለጥ አትችልም። ከዚያም ወደ የትስ በመደወል መንገዶቹ ለምን እንደተዘጉ ትጠይቋለች። ይሁን እንጂ የትስ ግን በተደበቀችበት እንድትቆይና አለበለዚያ ግን እንደሚገሏት ይነግራታል። አርፋ እንድትቀመጥ ቢነግራትም ነገር ግን ላስደር የሱን ስራዎች ለማበላሸት ወስናለች። ይህ በእንዲህ እንዳለ ነገሮች ተቀይረዋል። በዚህ ጊዜም እየፈራችና ምን ማድረግ እንዳለባት ያላወቀችው ፊቢ ነች። ማይክ ግን ምንም ያልተፈጠረበትና የተረጋጋ ሰው ይመስላል። ሁሉም ነገሮችም እንደሚስተካከሉም ቃል ይገባላታል። እቅዳቸውም ወደሱ መኪና ውስጥ ገብቶ መሄድ ቢሆንም ነገር ግን እዛ ከመድረሳቸው በፊት ከዚህ በፊት የተጠመደው ቦምብ ድንገት ይፈነዳል። ላስደርም ወደ ፈነዳው ፖሊስ ጣቢያ በመድረስ የሞተችውን ክሬንን ትመለከታታለች። ከዚያም የቅርብ ጓደኛ ወደ ነበረው ወደ ኤጀንት ፒቲ በመደወል የትስ እየተጠቀማቸው ስላሉት ኤጀንቶች ጥሩ ስሜት እየተሰማት እንዳልሆነ ትናገራለች። ምክንያቱም ፕሮፌሽናል ሰዎች ከሆኑ ስራዎቻቸው በሙሉ ጽድት ያሉና የማያስታወቁ ነበር መሆን የነበረባቸው። ይሁን እንጂ የፈነዳው ፖሊስ ጣቢያ ግን የሚናገረው ሌላ ታሪክን ነው። ስለዚህም እነዚህ ኤጀንቶች ከየት እንደሚመጡ ማወቅ ትፈልጋለች። ፒቲንም እንዲረዳትና ያለሱ ግን በቅርቡ መሞቷ እንደማይቀር ትነግረዋለች። በቀጣይ ማይክ እና ፊቢ ወደ ሮዝ ቤት ለማምራት ይወስናሉ። በዚያን ሰዓት ላይም የድሮ ትውስታዎቹ ድንገት መምጣት ይጀምራሉ። ይህም የሚያስታውሳቸው ነገሮች በሙሉ እውነት መሆናቸውን መጠራጠር እንዲጀምር ያደርገዋል። ፊቢም ለሚናገራቸው ነገሮች በሙሉ ምንም አይነት ምላሽ ሳትሰጠው አንድ ላይ ወደ ሮዝ ቤት ይደርሳሉ። ማይክ አሁን ላይም እያወቃቸው ስለመጣቸው ነገሮች በሙሉ ደንግጧል። በተለይ ደግሞ ስለ ሽጉጥ እና ስለተለያዩ መሳሪያዎች ነበረ። አሁን ላይም በሚያስገርመው መልኩ 15 አይነት ታንኮችን በዝርዝር መናገር የሚችልበት ደረጃ ላይ ደርሷል። ከዚያም ድንገት ሮዝን ያገኙታል። እሱም በከተማ ውስጥ በውሸት ቫይረስ ተነስቷል ብሎ በመነገሩ ያንን በመፍራት ወደ ውስጥ በድብቅ እንዲገቡ ያደርጋል። ወደ ላይመንም በሚደርስበት ሰዓት ላይ ቦታው እንዳለ በፖሊስ መኪኖች ተሞልቶ ነበረ። ይህም በእነሱ እንዲናደድ ያደርገዋል። ምክንያቱም ነገሮች በሙሉ እንዲካሄዱ ፈልጎ የነበረው በሚስጥር ነበረ። ከዚያም የሰበሰባቸውን ጠንካራ ነፍሰ ገዳዮችን ወደ አዘጋጀበት ቦታ ይመጣል። ሎገርም ከነሱ መካከል አንዱ ሲሆን የበለጠ ጠንካራውም እሱ ነበረ። ሮዝም ማይክ እጆች ላይ የነበረውን ካቴና ከፈታለት በኋላ የሮዝ ጠባቂዎች ወደዚያ ይመጣሉ። እነሱም ቫይረሱ እንዳያጠቃቸው ራሳቸውን ለመጠበቅ ነበር እዚህ የመጡት። ይሁን እንጂ በዜናው ላይ ግን ላስደርና ማይክ ለቫይረሱ መነሳት ምክንያት እንደሆኑ ይዘገባል። ያም ሊሆን የቻለውም ላስደር ሙከራ ይደረግበት ከነበረው ሰው ጋር ያልተፈቀደላትን ንክኪ በማድረጓ እንደሆነም ተዘግቧል። እነሱም ይህን ዜና ከሰሙ በኋላ ይደነግጣሉ። ሮዝም ማይክን ለዚህ ማብራሪያ እንዲሰጥ ይጠይቀዋል። ስለ ራሱም ትልቅ ግራ መጋባት ውስጥ የገባው ማይክም ምናልባት እሱ ሮቦት እንደሆነ መናገር ይጀምራል። ቢሆንም ይሄ ግን ለሮዝ ማይክ በቫይረሱ እንደተጠቃ ጥሩ ማረጋገጫን ይሆነለት። ከዚያም ሽጉጡን እሱ ላይ ሲደቅንበት ግን ማይክ በቀላሉ ሽጉጡን ይቀመዋል። ከዚያም ለሱ ምንም አይነት ችግር እንደማይፈጥርበት ከነገረው በኋላ ሽጉጡን መልሶ ይሰጠዋል። ይሁን እንጂ ሮዝ አሁንም ግን ምን ማድረግ እንዳለበት እስከሚያውቅ ድረስ በቤዝመንት ውስጥ ቆልፎባቸው መሄድን ይመርጣል። ፊቢም ፍርሃት ወይም ሌላ እየተሰማው ያለው ስሜት ካለ በሚል ጠይቋለች። ይሁን እንጂ እሱ በመስታወት ራሱን ከተመለከተ በኋላ ደስ የሚል ስሜት እየተሰማው እንደሆነ ይነግራታል። በቀጣይ ላስደር ከፖሊስ ጣቢያው አንድ መልእክት ይደርሳታል። ይህም ከሌሎች እቃዎች ጋር የተላከ ሲሆን መረጃውም አሁን በኤጀንትነት የተመደቡት ሰዎች ታማሚ ወንጀለኞች እንደሆኑ ነበረ። ይሁን እንጂ ሲአይኤ በራሱ መንገድ የራሱ ነፍሰ ገዳይ ኤጀንቶች ሊያደርጋቸው ችሏል። የትስም ወደ ፒቲ በመደወል ላይመን ላይ ስለወረደው እቃ ይጠይቀዋል። የጠረጠረውም እሱ ይሆናል ብሎ ነበረ። እናም ሀገር መክዳት ደግሞ ምን ያክል ቅጣት እንደሚያደርስበት ለሱ ማስታወስ ይጀምራል። ይሁን እንጂ ከላስደር ጋር ስለነበረው የቅርብ ግንኙነት ስለሚያውቅ ይህንን ይቅር ሊለው ወስኗል። ላስደርም በድጋሚ በምደውልለት ሰዓት ላይ ፒቲ በአሁኑ ሰዓት ላይ ሀገር መክዳት እንደማይፈልግ ይነግራታል። እናም እሷንም ከዚህ በኋላ እንደማይረዳትም ይነግራታል። ማይክ የሮዝን መምጣት መጠበቅን በመረጠበት ሰዓት ላይ ፊቢ ግን ከዛ የሚያመልጡበትን መንገድ መፈለግ ትጀምራለች።
የትስም የሮዝ ቤት ላይ ጥቃት ለማድረስና ለዛም ደግሞ ማይክን የሚያደነዝዘውን ጋዝ ለመለቀቅ ይወስናል። ከዛ በተጨማሪ ወደ ቤት ውስጥ እንዲገቡ ደግሞ 3 ነፍሰ ገዳዮችን ይልካል። ጋዙንም ውጪ ላይ አዘጋጅተው በጨረሱበት ሰዓት ላይም ፊቢ በኮርኒስ ውስጥ ትወጣለች። ማይክም እንዲመጣ መጣራት በጀመረችበት ሰዓት ላይ እሱ ግን ለሷ የሚሰጣትን ቀለበት አትኩሮ መመልከት ይጀምራል። ጋዙም ድንገትም ወደ ክፍል ውስጥ መግባትም ይጀምራል። ሮዝና ጠባቂዎቹ በሌላ በኩል በነፍሰ ገዳዮቹ ይገደላሉ። አንደኛው ነፍሰ ገዳይም ወደ ቤዝመንት ውስጥ በገባበት ሰዓት ላይ ማይክ እሱን ይገለዋል። ፊቢም እሱን በመያዝም ወደ ውጭ ትወጣለች። የምታባቸውንም ነፍሰ ገዳይም በሽጉጧም ትገላለች። ማይክም እንደሚታየው በጋዙ ከባድ ጉዳት ደርሶበታል። ራሱንም መሳት በሚጀምርበት ሰዓት ላይ ጋዙ ምን ያክል የድሮ ትውስታዎቹን እንዳመጣለት እንመለከታለን። ከትንሽ ቆይታ በኋላ ማይክ ሲነቃ ፊቢ ስለ ጋዙ እንዴት ልታውቅ እንደቻለች እሷን መጠየቅ ይጀምራል። እሷም እንደተለመደው በተለያዩ መንገዶች እሱን ለማሳመን ትሞክራለች። ይሁን እንጂ ማይክ ግን አሁን ላይ ሙሉ ለሙሉ ነቅቷል። ከዚያም ፊቢ በመጨረሻው እውነቱን ትናገራለች። እሷም በሲአይኤ የተመደበችለት ጠባቂው እንደሆነችም ትነግረዋለች። ለዚህ ስራም የተመደበችው ከ5 ዓመት በፊት ሲሆን እሱን እንድትከታተለውም ተነግሯት ነበረ። ይሁን እንጂ አሁንም ፍቅረኛው እንደሆነች ለማሳመን ብትሞክርም ማይክ ግን ውሸቷ በሙሉ ስለሰለቸው ከዛ መሮጥ ይጀምራል። በመኪናው ውስጥ ሲገባ ግን ፊቢ ተከትላ ወደ ውስጥ ገባለች። እንደምትወደው ልታሳምነው ብትሞክርም ነገር ግን ማይክ ውሸቷን ከእውነቷ መለየት እንዳልቻለ ይናገራል። ስለዚህም ብቻውን መሆን ነው የሚፈልገው። ድንገት በዛን ሰዓት ላይ መኪናቸው ይገጭና ከድልድዩ ላይ ወደ ታች ይወድቃል። ስራውንም ለመጨረስ ወደዛ የመጣው ብላውገር ነበረ። ፊቢንም ከመኪናው ጎትቶ የሚያወጣታል። ነገር ግን የሚገላት አልነበረም። ምክንያቱም የተሰጠው ተልዕኮ በህይወት ይዟት እንዲመጣ ነበረ። ራሷን እንድትስት ከመታት በኋላም ከመኪናው ውስጥ መውጣት ያልቻለው ማይክ እዛው ባለበት መኪናው ላይ ጋዝ ማርከፍከፍ ይጀምራል። ከዚያም በእሳት የሚያያይዘዋል። ብላውገርም ትኩረቱ ፊቢ ላይ በነበረበት ሰዓት ላይ ላስደር ድንገት ወደዛ ትመጣለች። ከዚያም መኪናው ከመፈንዳቱ በፊትም ውስጥ ተዘግቶበት የነበረውን ማይክ ከፍታ ታድነዋለች። ፊቢም ወደ የትስ ጋር በተወሰደችበት ሰዓት ላይ የትስን ስትመለከተው ትደነግጣለች። ምክንያቱም አንዳንድ የፊልድ ስራዎችን እንዲሰራ የተመደበና ዝቅተኛ ደረጃ ላይ የነበረ ሰው ነበረ። እናም እንዴት እዚህ ደረጃ ላይ ሊደርስ እንደቻለም ጠይቋለች። ይሁን እንጂ የትስ ግን ወደ ኤጀንትነት ስራዋ ከመመለስ ይልቅ ከሲአይኤ ንብረት ጋር አብራ መሆንን በመምረጧ ይህንን ለመጠየቅ ምንም አይነት መብት እንደሌላት ይነግራታል። አሁን ላይም ሁሉም ነገሮች በሱ ስር እንደሆኑ ይነግራታል። እናም ማይክን የሚገድለው ከሆነ ደግሞ ከፍ ያለ ደረጃ ላይ መድረሱ አይቀርም። ላስደርም ማይክን ወደሚደበቅበት ቦታ ከደረሰችው በኋላ ማን እንደሆነች ይጠይቃታል። ላስደርም ማይክ 18 ዓመቱ በነበረበት ጊዜ ላይ አደንዛዥ ሲጠቀም ተገኝቶ መታሰሩን ትነግረዋለች። በዛን ሰዓት ላይ እሷ የዋይዝማን ፕሮግራም ላይ የሚሳተፉ ሰዎችን እየመለመለች ነበረ። ማይክም ሙከራው እሱ ላይ እንዲደረግም በበጎ ፈቃደኝነት እዛ ምልመላ ላይ ተሳትፎ ነበረ። ከሁሉም ተሳታፊዎችም ሙከራው ሊሰራበት የቻለው እሱ ላይ ብቻ ነበረ። ይሁን እንጂ ጭንቅላቱ ላይ የገባለት ፕሮግራም ግን እሱ ላይ ጉዳት ማድረስ ጀምሮ ነበረ። ስለዚህም ላስደር ፕሮግራሙን በመጨረሻ ዘግተዋለች። ከዚያም እዛ ሙከራ ላይ የተሳተፉት በሙሉ አዳዲስ ህይወትን ሰጣቸው ነበረ። ነገር ግን ይህ ሁሉ ነገር የተበላሸው ሲአይኤዎች በድጋሚ በሱ ጭንቅላት መጫወት ሲጀምሩ ነው። እናም ደግሞ የሰጡት ፍቅረኛም የውሸት ነበረ። ላስደር ከዛ በተጨማሪ ጭንቅላቱ ላይ የሚሰሙት ከባድ ህመሞች በሙሉ በፕሮግራሙ ምክንያት እንደሆኑና እሱ የተለየ ሰው እንደሆነ ትነግረዋለች። ልክ በዛን ሰዓት ላይም አንድ ሽማግሌ ሰውዬ ላስደርና ማይክን ድንገት ይመለከታቸዋል። ተፈላጊ መሆናቸውንም በማወቁም ወደ ፖሊሶች ይደውላል። የትስም መረጃው በደረሰው ሰዓት ላይ ይናደዳል። ወደ ፒቲም ከደወለም በኋላም ወደዛ ቦታ ድሮን እንዲልክለት ይነግረዋል። ለማይክ ብቻ ሲልም የትስ ሙሉ ከተማው ላይ ቦምቦችን ሊጥል መሆኑን ከተመለከተች በኋላ ፊቢ ከዛ ለማምለጥ ትሞክራለች። ይሁን እንጂ በጥቂት ደቂቃዎች ውስጥ ትያዛለች። ከዚያም የትስ ማይክና ላስደር የሚገኙበትን ቦታ ያረጋግጣል። ይሁን እንጂ ፊቢ ግን ማይክ ዝም ብሎ ወደ ቤቱ ሊመለስ የሚችል እብድ እንዳልሆነ ትናገራለች። ይሁን እንጂ እያደረገ የነበረው ግን ያንኑ ነበረ። እሱ ላይም የሚፈጠሩት ነገሮች በሙሉም ሰልችተውት ነበረ። ይሁን እንጂ ላስደር እዚህ የሚሆን ከሆነ በፈለጉት ጊዜ ላይ ጥቃት ሊያደርሱበት እንደሚችሉ ትነግረዋለች። እሱ ግን በየትኛውም መንገድ ቢሆን መሞቱ እንደማይቀር ይነግራታል። የትስም በዚህ ጊዜ ላይ ተልእኮውን እንዲያጠናቅቅ የላከው ኦቲስን ነበረ። እሱም እዛ በደረሰበት ሰዓት ላይም ላስደር ፊቢ የእውነት እንደምትወደው ትነግረዋለች። እናም በፕሮግራሙ ላይም ጥሩ እገዛም ስታደርግለት እንደነበረም ታስታውሰዋለች። ማይክንም በላይመን ውስጥ እንዲቀመጥ ካደረገችው በኋላ ወደ ኤጀንሲው እንድትመለስ ቢነገራትም ነገር ግን ስራዋንና ዓላማዋን በሙሉ በመተው ከሱ ጋር መቆየትን እንደመረጠች ትነግረዋለች። ልክ በዛን ሰዓት ላይ ላስደር እዛ በደረሰው ነፍሰ ገዳይ ጥቃት ይደርስባታል። ማይክ ግን ገፍትሮ በቤቱ መስኮት ውስጥ ያስወጣዋል። ይሁን እንጂ ኦቲስም ግን በዛን ሰዓት ላይ ተኩስ ይጀምራል። ለየትስም ማይክን እንዳገኘው በሚናገርበት ሰዓት ላይ የትስ በድሮኑ ቤቱን እንዲመቱት ይናገራል። ቦታው ላይ ስለሚገኙት 2 ኤጀንቶችም ምንም ግድ አልሰጠውም ነበረ። ኦቲስም ወደ ቤት ውስጥ በመግባት በየቦታው የተደበቀ ወደ ነበረው ማይክ መተኩሱን ይቀጥላል። ቢትል የተባለው ነፍሰ ገዳይም ማይክ ጋር በደረሰበት ሰዓት ላይ ላስደር በጠመንጃው ትመታዋለች።
ድሮኑም እዛ በደረሰበት ሰዓት ላይ የትስ ጥቃቱን እንዲያስጀምር ለፒቲ ይነግረዋል። ፒቲም ድሮኑ እንዲተኩስ ፓስወርዱን ማስገባት የነበረበት ሲሆን አንዷን ፊደል ግን ለመጫን ፒቲ ማንገራገር ይጀምራል። ማይክ በሚተኩሱበት ጥይቶች ምክንያት ከተደበቀበት መውጣት አልቻለም። በመጨረሻው ሰዓት ላይ ግን በመጥበሻው በመታገዝ ኦቲስን ይገለዋል። የፒቲ ማንገራገር ድሮኑ ምንም አይነት ጥቃት ሳይፈጽም በዛ በኩል እንዲያልፍ ያደርገዋል። ከዚህ በኋላም ትልቅ ችግር ውስጥ እንደሚገባም ስለተገነዘበም የፒቲ የበላይ ወደ ነበረው ወደ ኤጀንት ክሩገር ይደውላል። ከዚያም ስለተፈጠሩት ነገሮች በሙሉም ይነግረዋል። ክሩገርም ወደ ላይመን በሚደርስበት ሰዓት ላይ የትስ እዛ የመጡት አባላት በሙሉ ከዛ ሲሄዱ ይመለከታል። እነሱም ስራቸውን አቋርጠው እየሄዱ ነበረ። በመጨረሻው ሰዓት ላይም የትስ ወደ ማይክ ይደውላል። ማይክም ነገሮቹ በሙሉ ስለተበላሹበት የትስ አሁን እጁን መስጠት እንዳለበት ይነግረዋል። ይሁን እንጂ የትስ ግን አሁንም ቢሆን ተስፋው እንዳላበቃ ይናገራል። ፊቢም እሱ ጋር ስለምትገኝ እሷን ድጋሚ ማግኘት የሚፈልግ ከሆነ ወደ እሱ ጋር መምጣት እንዳለበት ይነግረዋል። ፊቢንም እንድታወራም ከፈቀደላት በኋላ እስካሁን ድረስ ዛፍ የሆነችበት እሷ እንደሆነች ትነግረዋለች። እናም እንዳይሄድም ስትወትተው የነበረችውም እሷ ነበረች። ይሁን እንጂ ከሁሉም በላይ ግን እንደምትወደው ትነግረዋለች። ማይክም ይህን ከሰማም በኋላም ፍቅረኛውን ለማትረፍ ለመሄድ ይወስናል። የትስ በሌላ በኩል 17ቱን ጠንካራ ኤጀንቶቹን አክቲቬት በማድረግ ወደ ስራ እንዲገቡ ያደርጋቸዋል። ማይክንም የሚያጠቁበትን መንገድ በሚናገርበት ሰዓት ላይ ማይክ በከባዱ ጥቃቱን ይጀምራል። ከዚህ በፊትም ከሮዝ የገዛቸውን ርችቶች እንዳሉ በመጠቀም ወደ እነሱ ይተኩሳቸዋል። እነ የትስም ፊቢን በመያዝ ወደ አንደኛው ስቶር ውስጥ ይገባሉ። ማይክም በድጋሚ ወደ እነሱ ጋር በመደወልም ፊቢን እንደሚወዳትና እንደሚያድናትም ይነግራታል። ከዚያም ማይክ ባላወቁበት መንገድ እየመጣ ነፍሰ ገዳዮቹ መግደል ይጀምራል። ለመግደልም በስቶር ውስጥ ያገኛቸውን እቃዎች በሙሉ መጠቀም ይጀምራል። በዚህን መሃል ላይ አንዴ ቢወጋም ነገር ግን ይሄ የሚያስቆመው አልነበረም። ፊቢም የትስን የሚያደርገውን ነገር እንዲያቆምና ማይክንም እንዲሄድ እንዲፈቅድለት ትነግረዋለች። ይሁን እንጂ የትስ ግን የሚያዳምጣት ሰው አልነበረም። ማይክም ፍልሚያውን ሲቀጥል በጥይት ጭንቅላቱን ይጨረፋል። ይሁን እንጂ ይሄ ግን የበለጠ መናደድ እንዲጀምር ያደርገውና ሁሉንም ነፍሰ ገዳዮች በመግደል ሎገር ብቻ እንዲቀር ያደርገዋል። የትስም ፊቢን በጓሮ ወደሚገኘው ክፍል ይወስዳታል። ሎገርም ማይክን እንዲገለው ከነገረውም በኋላም ፊቢ እሺ ብላ ልትጓዝለት ስላልቻለች በመጨረሻ ይመታታል። ይሁን እንጂ ፊቢ ግን ጊዜ እየገደለች ነበረ። ያንን እድልን በመጠቀምም ካቴናዋን ፈታ ነጻ ልትወጣ ችላለች። ሎገርም ማይክን መፈለግ ጀምሯል። እናም ሁለቱም የሚያመሳስላቸው ብዙ ነገር እንዳለ መናገር ይጀምራል። ማይክም ከጎኑ በመምጣት ሽጉጡን ያስጥለዋል። በዚህም ድብድብ ሁለቱም ከባድ ጉዳት ይደርስባቸዋል። በመጨረሻው ማይክ ሲያመልጥ ግን ሎገር ተኩሶ ሊመቱ አልቻለም። የትስ በሌላ በኩል ከፊቢ ራሱን ለመከላከል ይሞክራል። ይሁን እንጂ ላሰደር ድንገት ከኋላው ትመጣበትና በገመዱም ታንቀዋለች። ላፈርም ማይክን እሱን ለማዋራት ብቻ እንደሚፈልግ ይናገራል። ማይክም በድጋሚ ግን ይዞት ሽጉጡን ያስጥለዋል። ሊገድለውም በተዳረሰበት ሰዓት ላይም ላፈርም እንደሱ እንደሆነ ይገነዘባል። እሱም ላደረገበት ነገር በሙሉ ይቅርታ ይጠይቀዋል። ሲያዩዎችም ጭንቅላቱን ተቆጣጥረው በሚያስደርጉት ነገር ላይ ራሱን መቆጣጠር እንደማይችልም ይናገራል። ስለዚህም ማይክም ሽጉጡን በማስቀመጥ እሱን ላለመግደል ይወስናል። ላሰደር አንቃ የትስ ልትገለው ባለችበት ሰዓት ላይ ድንገት ክሩገር ይደርሳል። ሁለቱም ልክ ያልሆነን ስራን ስላደረጉም ይቆጣቸዋል። ፊቢም ወደ ማይክ ስትመለስ የደረሰበትን ጉዳት በሙሉ ትመለከታለች። ይሁን እንጂ በህይወት መኖሩ አስደስቷታል። ሁለቱ አንድ ላይ በመሆንም ወደ ቤት ሊመለሱ ባሰቡበት ሰዓት ላይ ሲወጡ በብዛት የሚቆጠሩ ፖሊሶች ጠመንጃቸውን ይደቅኑባቸዋል። ማይክ ግን ይህንን ሲመለከት ጥሩ እድል ይታየዋል። ከዚያም ቀለበቱን አውጥቶም ፊቢ እንድታገባው ይጠይቃታል። ይሁን እንጂ በመሳሳም ሳይዘጉት በፊት ሁለቱም በማደንዘዣ ይመታሉ። ከዚያም ክሩገር ላሰደርና የትስን በጫካ ውስጥ እንዲንበረከኩ ካደረጋቸው በኋላ ከሁለቱ አንዱ ሀገርን በመክዳት እንደሚከሰስና እዚሁ ባለበት እንደሚገደል ይነግራቸዋል። ላሰደር በመንግስት ስራ ውስጥ በመግባት ለተለያዩ ሰዎች ሞት ምክንያት ሆናለች። ነገር ግን ይሄ የመንግስት ስራ ግን ከላይ የተፈቀደ ስራ አልነበረም። የትስም በራሱ ተማምኖ የጀመረው ኦፕሬሽን ቢሰራለት ኖሮ ክሩገር እዚሁ ባለበት ያመሰግነው እንደነበር ይናገራል። ምክንያቱም ለኤጀንሲው የማይጠቅመውን ሰው ነበር ሊያስወግድ ያሰበው። ይሁን እንጂ ክሩገር ሽጉጡን በማውጣት ሁለት ተኩሶ ይገለዋል። ላሰደርም ቀጣዩ እሷ እንደሆነች አስባለች። ይሁን እንጂ ክሩገር እሷ ላይ አልተኮሰባትም። እሷም ከባድ ጥፋት እንዳጠፋችና የተኛውን ማይክ በመቀስቀሷ ይህንን ለራሳቸው ጥቅም እንድታውለው አለበለዚያ ግን የየትስ ዕጣ ፈንታ እንደሚደርሳት ይነግራታል። ላሰደርም በፕሮጀክቷ ከመለመለቻቸው ሰዎች መካከል 17ቱንም ሊገል የቻለው ማይክ እንደሆነና ይህም በ16 ዓመታት ውስጥ ካደረጉት ሙከራ በሙሉ የተሻለ ተመራጭ እንደሚያደርገው ትናገራለች። ሲያዩዎችም እሱን የሚገሉት ከሆነ ትልቅ ውድቀት እንደሚያመጣ ትናገራለች። አሁን ላይ ሙሉ ለሙሉ አክቲቬት የሆነው ማይክ በእስር ቤት ውስጥ ታስሮ ይገኛል። ኤጀንቱም ወደዛ ውስጥ በሚገባበት ሰዓት ላይ ማይክን ኤጀንት ሃውል እያለ መጣራት ይጀምራል። በዚህ መልኩም ፊልሙም እዚህ ጋር ያበቃል። እዚህ ድረስ ካያችሁት ቪዲዮ ተመችቷችኋል ማለት ነው። ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን